ላባደር ነኝ። እንደማንኛውም የድሮ ሰው ተቀጥሮ በመስራት አምናለሁ፣ እሞክራለሁ። ዘመን አመጣሹ የራስ አለቃ ይሉት ብሂል አይዋጥልኝም። ሰውም አለቃ ያስፈልገዋል። ከሰውም ደግሞ ከስልጣኔ እንዲህ ኋላ የቀረና በድህነት የሚማቅቅ እንደኛ አይነት ሰው በጣም አለቃ ያስፈልገዋል። የሚገስጽ፣ የሚቀጣ፣ የሚያበረታታ፣ የሚሸልም፣ የሚያስተምር፣ የሚመክር። ችግሩ አለቆች ሁሉ በስፍራቸው አይደሉም። ሁሉም ሰው ደግሞ አለቃ ሊሆን አይችልም። አንዳንዶች ብቻ ለኃላፊነት ተፈጥረዋል። ስልጣኑን ይዘው ከኃላፊነቱ ገሸሽ ያሉ ብዙ ናቸው። የመምራት ክህሎት፣ የማሳወቅ ጉጉትና እንደ ሰው የማዘን የመረዳት ቀድመው ያወቁትን መንገድ ለጀማሪዎች የማሳየት ችግር ግን ብዙ አለቆች ጋር አለ። በአጋጣሚ ይሁን አመል እንጂ አንድ መስሪያ ቤት ከ2 ዓመት በላይ በቋሚ ሰራተኝነት አልቆየውም። ቶሎ መስሪያ ቤት መቀያየር ጥሩም ነው መጥፎም ነው። ጥሩነቱ ስራውን፣ አካባቢውን ተላምዳችሁ በቀላሉ በደመነፍስ ስራን ለማከናወን ያስችላል። መጥፎነቱ ደግሞ ከባልደረቦችና ከመስሪያ ቤቱ ጋር አጉል ቤተሰባዊነት ተሰምቷችሁ በስራና በግል ህይወት መካከል ያለችው ስስ ግድግዳ ትናዳለች። ለእኔ ስራ ነው። በሁለት የሙያ ዘርፍ ስራ ከጀመርኩ 9ኛ መስሪያ ቤቴን ከተቀላቀልኩኝ ጥቂት ዓመታት ናቸው ገና ይሆኑኝ። በአማካኝ ከ6 ወር እስከ 2 ዓመታት አንድ ቦታ ቆይቻለሁ። በስራ በነበርኩባቸው ቦታዎች ሁሉ ለቅቄ ወደ ሌላው ስገባ ነገ እሄዳለሁ በሚል ቸልተኝነት ያበላሸውትና ያዝረከረኩት ስራ የለም። በሰላማዊ ትግልና በሰላማዊ መንገድ ተመራርቄ ቸሪክ ጠምሽ ደና ቆዩኝ ተባብዬ ፍጻሜን አሳምሬ ነው የተለያየሁት። እጆቹን ብታዩ ሻካራና ስራ የለመዱ ናቸው። የጉልበትም የጭንቅላትም ስራ ሰራለሁ። አንድ ነፍሴን ለማሰንበት በግራ በቀኝ ከፊትና ከኋላ ያሉትንም ለማየት። ለስራ አልለግምም፣ ሆነ ብዬ አልሰንፍም። በቸልተኝነት አላረፍድም። በሰበብ አስባቡ ከስራ ገበታዬ ላይ አልቀርም። ቀን ከሌሊት ብሰራ ቅር አይለኝም። ቤቴ አምጥቼ እንቅልፌን አጥቼ እሰራለሁ። የማውቀውን አሳውቃለሁ፣ የማላውቀውን እጠይቃለሁ። ከሚጠበቅብኝ ጊዜ ቀድማለሁ እንጂ አላዘገይም። ከስራ ልምዴና ከትምህርት ዝግጅቴ እኩል ሰዎች ስለኔ የሚሰጡት መልካም ምስክርነት ዋጋ እንዳለው እያደር ተገንዝቤያለሁ። ከሁሉም በላይ ጤነኛ ነኝ፣ ሰላም አለኝ። ጉልበቴን፣ አእምሮዬን፣ ጊዜዬን አከራይቼ የማድር ለፍቶ አዳሪ ላባደር ነኝ። እድገት፣ የደሞዝ ጭማሪ፣ ያልተገባ ጥቅም ለማግኘት ለባለቤቶችና ለአለቆች ሳጎበድድ የትም አልተገኘሁም። የሚገባውን ክብርም አልነፍግም። በስራ ቦታ ያሉ ጥቃቅን ኢመደበኛ ቡድኖች ውስጥ የለውበትም። እነዚህ ቡድኖች በእምነት፣ በፖለቲካ አቋም፣ በአገር ልጅነት፣ በጾታ፣ በስራ ደረጃ፣ በሰፈር የተደራጁ ሊሆኑ ይችላሉ። ብዙም ትርፍ የላቸውም። ስለዚህ የህሊና ወቀሳ የለብኝም። ስራዬ ላይ አተኩሬ ስለፋ ስለሙል ጣሪያ ላይ በሚወድቅ ቅጠልና ፍሬ አልነቃም አስሬ። ምክንያቱም እኔ ባለሙያ ነኝ። የትም ብሄድ ሰርቼ ነው የማገኘው የሚል ልበ ሙሉነት አለኝ። ስራ ሳልነቅ ሳላማረር ሰርቼ ነው የምበላው። ጉልበቴን፣ አእምሮዬንና ጊዜን አከራይቼ የማድር ለፍቶ አዳሪ ላባደር ነኝ። ስንፍናን እጠየፋለሁ። ብዙ ነገር ልሆን እችላለሁ፣ ሰነፍ ግን አይደለሁም። ሊሰራ የማይወድ አይብላ መርሄ ነው። ጤና፣ ጉልበት፣ ጊዜ፣ ዕውቀት ኖሯችሁ የሆነ ሰው ትከሻ ላይ የተንጠላጠላችሁ ሁላችሁ ተነሱ፣ ስሩ፣ ውጡ፣ ድከሙ፣ እጆቻችሁን ስራ አስለምዱ። አእምሯችሁ ያስብ፣ ከቤት ጀምሩ። ስራ ብታጡ ስፖርት ስሩ እንዳለው ኤርሚያስ አመልጋ። ብቻ አደራ ሰው ላይ አትንጠልጠሉ። የሆነ ሰው የለፋበትን ገንዘብ ያለ ርህራሄ አታውድሙ። በላብ የተቦካ እንጀራ በጣም ይጣፍጣል፣ ሞክሩት። እየለፋችሁ ተመጣጣኝ ክፍያ ያላገኛችሁ አይዟችሁ፣ ልፋታችሁን ግን ቀጥሉ፣ በርቱ። ጠንካራ ስራ ዛሬ ባይሆንም ውሎ አድሮ ይከፍላል፣ በእውነት ይከፍላል። የእጆቻችሁን ስራ፣ የላባችሁን ፍሬ ማንም አይነጥቃችሁም፣ ማንም። እርግጥ ነው የሰራ ሁሉ አልበላም፣ ያልሰራም ጦሙን አላደረም። እግዚአብሔር የሰጠው ሰጥቶም የባረከለት በልቷል። ምስጋና በሐቅ በእውነት በታማኝነት የሥራ ገበታቸው ላይ ለተገኙ ጉልበታቸውን አእምሮና ጊዜያቸውን አከራይተው ለሚያድሩ ለፍቶ አዳሪ ላባደሮች